Hello. Hello ወንድዬ ሰላም ነው? ወይ የኔ ቆንጆ እንዴት ነሽ? አለሁልህ አወከኝ? እንዴት ረሳሻለሁ ሰኒ? ኧረ ሰኒ አይደለሁም። ወይኔ ትብለጽ ይቅርታ። እንዴ ትብለጽ ምን ሆነሃል? በእንቅልፍ ልቤ ሆኜ እኮ ነው ሶሪ ገኒ። Are you kidding me? እየቀለድክ መሆን አለበት። ፈቲ ዛሬ በጠዋት ከየት ተገኘሽ? ማል በለኔ ቆንጆ ቁጥር እኮ ነው ይወጣልኝ ዘይባነሽ በጣም ነው ማዝነው እሺ ስታስተውሰኝ ደውል ከበነሽ ሃይሚ ኮታደ ያቆላምጥኩሽ እኮ ምንም ያቆላምጥከኝ አይደለም ጠፍቶብህ ነው እና በአንድ ቀን በስምሽ ለምን ነው ድሮም እኮ ወንዶች ስትባሉ የምትፈልጉትን እስክታገኙ ድረስ የምትፈልጉትን እስክታገኙ የሰጋ ዘመዳችሁን ደርሶ ባዳ ታረጋታለሽ እንዴ? ሷስ ያለኛ ማናላት በሽኪሊቷ ገደል ገባች ቡጡዬ ባላገባች የኛ ሙሽራ ዳንቴል ሰሪ ወሰዳ አስተማሪ እንዴት ነው የሰራችሁ ነው ሸቀል አድርጉና የቤት ኪራዩ ደርሷል አጅሬ እዚህ አቤት ጋሽሰው ሬዲዮኔን እያበጃጃህት ነው? አዎ እየበየድኳት። ጎሽ በጅድ። አንተስ ጅቡጁ? እኔም ከማን አንሳለው እየበየድኩ ነው። ኧረ ጥሩ ነው በጅድ። እናንተ አሮጌ ዕቃዎችን ትበይዳላችሁ፣ እሱ ደግሞ ባለቤቶቻችሁን ከስር ኧረ ጋይዘው ሳተናነሽ እውነት ወደድኩሽ። ፈንቴሙት ባለቤቴ በጊዜ መሞቷ በጀ እንጂ እሷንም አትበራትም ነበር። እውነት ወደድኩሽ። እውነቴን እኮ ነው እንዴ ጋይዘው ወይ ነገሩ በለው የግንባርህን የተሰጠህን ነው በለው ታዲያ ቃሉስ ምን ይልና ዱላ ነፍጌ ላይ ያማሪያ ቀረብኩት አህያው ነኝ እሷ በድላም ይሁን ባዚሟ ከኔ ባገኘች ቤትና ገንዘብ እንደፈለገች መሆን ትችላለች ተተለማቷት ነገር ለምድረው ሁሉ ጊዜ ክፉ ምታወራው ምኑ ነው ክፉ ደደብ ካላልሽ ምን ልትይ ነው ተመልሰ ልትታረቃት አህያ ደደብ ምናምን እኔ ቢኒ ነኝ ከሷ ጋር የምታረቀው ከሷ የተሻለ የሚያስቡልኝ እልፍ ሴቶች አሉ ይውዬ መሰለ ግን ብትሳል እንኳን አንድ አታገኝም እሺ አንቺ ጓደኛሽ ተንም ሚስቴ መሆን አንዳበሽ እናንተ ዞራችሁ ልትገጥሙ በማስጨነቅ ስትወዱ ጋይዞ እንዴት ነው ያደንዙዛል አለ ጋይዞ ኬት እኮ እንደምታመጫቸው ነው የሚቀርበው ፈንቴሙት አበጋጆ አንተ ባለ ገትራን ሰራው ብለህ ትሰጠኛለህ እንዴ ኧረ ይሰራል እኮ ምንድን ነው የሚሰራው የታለ ሌላ ጣቢያ ምን ጣቢያ ነው የፈለጉት ባቡር ጣቢያ
ምን ጣቢያ ነው የፈለጉት ይለኛል እንዴ ደግሞ ሳቅ አንተ ምን አለብህ በጊዜ ጠብላችሁ ሰሩትና አንተ ሳቅ እኔ እኮ ጥርሱ ስለተበላ በሌላ ሲስተም አድርጌልዎት እኮ ነው የማጥርሱን የተበላው ባሽሙር መናገር ነው ኤፍኤም ተፈለጉ ይሆናል ኢትዮጵያ ከሆነ 400 ላሞች ሊገዙላት ሬዲዮኒና ያደረጋቱ አዩ ይሰራል ጣቢያ መቀየር ሲፈልጉ አንዴ በዚህ ጋር ሲመጡት ይሰራል ግን ይሄ ብረት ነክ ነገር ከሆኑት ጋር ራቅ ያድርጉት ለምሳሌ ብረት በር ብረት መስኮት ብረት ምጣድ ብረት ቆናም ቢሆን እሺ ተዘራ ደስ ይበል ደግሞ በዚህ ሬዲዮ ያበሳይ ልታሳየኝ ተማሪ ነው ብታይ በ3 ቀን ማለቅ የሚችለው ሪሰርች ለሳምንት አሰርተሽ አጽፈሽ አምጪ ብሎ አይገግምም አሁን እንዴት ነው አንድ ሳምንት እዛ ጋር መቀመጥ አይደብርም በጣም ግን ሄደሽ መስራቱ ይሻልሻል እሱማ ምን አማራጭ አለኝ ወረቀቱን አጽፌ ካላመጣው እኮ ቴምፖራሪ አይሰጠኝም እኛ በደና ጊዜ በማቋረጥ ተመርቀናል ለነገሩ ሀገሩ ብዙ አይደብርም እኔ 2 ዓመት ተምሬያለሁ ኧረ እባክሽ ስንተኛ ክፍል 9 እና 10 ወይኔ የክፍል ሀገር ልጅ ነሽ ለ2 ዓመት አዎ እንዴት እስካሁን አልነገርሽኝም በእናታችሁ ሰው ሊያሳብደኝ ነው ምንድነው የሚልሽ ትላንት ምን እንዳደረግን ቅድም የት እንደነበርን ሁሉንም ነገር ነው የነገረኝ ቆይ ምን አርጊ ነው የሚልሽ እኔ ምንም ሊገባኝ አልቻለም አሁን ሲሆን ሀገር ብን ብለሽ ጥፊ እያለኝ ነው ሐዋሳ ልሂድ እንዴ ሐዋሳ ትላለች እንዴ አሁን ምን አለበት አንድ ሳምንት ከኔ ጋር ብትሆኑ ሂውዬ በእናትሽ በዛውም እርፍት ያልሽ የማናውቀው አሪፍ ሙድ አሳልፈን እንመጣለን በእናትሽ አብረን እንሂድ ለነገሩ ሀገሩ ብዙ አይደብርም አሪፍ አጎትም አለኝ በቃ በእናታችሁ ዛኔ እንሂድ በቃ እኔም አንድ ሳምንት ፎይ ብዬ እመጣለሁ ተይዞ ይመጣል ምን ችግር አለው አጎቴ ይችላል ተናት አጎቴ አይሰማው ምን አለፋሽ ምን ለምን ተቸገርሽ ምን ችግር አለው አጎቴ ይሄ እኮ ላንተ ሲያንስብ ነው እግዚአብሔር ይስጥልኝ አሜን አጎቴ ወጣው ይተካ አሜን በጣም ነው የማመሰግነው ይሄው ጋሽ ይሄ ለርሶ እንደምን አስቸገራችሁ አንተ አይበቃችሁም ነበር ምንድነው አንበሳታ የታባጡንስና ተዘራ ጉድ ፈላበት የጠላት ልብ ያጎቅሻችሽ እግዚአብሔር ይስጥልኝ እቤት ግብጦም ገብቶ አቅም ብሎኝ ነበር እኮ አሁን ይሄንን ሳይ ደው ይፈላል የታባጡንስና እንግዲህ አጎቴ ለሳምንት እዚህ ነው ያለነው አመቱን ተቀመጡ ብትፈልጉ እዚህ ብትፈልጉ እዛ እንዴ ምን ነካችሁ ከጠላቴ በላይ አድርጋችሁ ደደደደደ ለምን አመትስ ሙሉ አትቀመጡ እሺ አጎቴ ሃይ ጋይስ እዚህ እናንጥፍ አይደል አዎ ይሻላል እኔም የማስተካክለው ነገር አለ እንዴት ናችሁ እንደገዘው ሬዲዮ ነው ምን እንደነች ትሰራለች ካንተ ጋር ነው ዛሬ እስ ወንደሰን ወይ ጋይዘው ምን ልታዘዝ ይኸውልህ ወንደሰን እዚህ እኔ ቤት ከአዲስ አበባ የመጡት 3 እንግዶች ሴቶች አሉ ከሸገር ነው የመጡት 3 ጭቆች አይቻቸዋለሁ አይኔ ይፍሰስ አልልም እኔ እኮ የሚገርመኝ ከምን ውስጥ ላይ እንደሚጥላቸው ነው ስለ እነሱ ላማክሩ የመጣው የኔ እንግዶች ናቸው ምንም ነገር አይቻልም እኔ እናንተ ምንድነን አከራይና ተከራይ ኧረ ጋይዘው እንደ ከዛም በላይ አባትና ልጅ ነን ነው እንጂ ልጅ
እንዲህ እያልክ አይደለም የሴቶችን ልብ የምታፈስ እንዴ? ጋይስ ወይ እነሱ ምን ልብ አላቸው? እኛ ካሰጠናቸው ለእነዚህ ግን እንዳሰጣቸው ይዘውት የመጡት ልብ አላቸው። ብዙ ጊዜ ጅውጁ ልብ አድርጉልኝ። ቢነካካ ከምላሴ ጸጉር ይነቀል። ኧረ ከይዘው እኔ ስለምጫወትና ስለምቀልድ ከኔ እነሱን አምነው ነው። እነሱን እንዴት አላምናቸው? ገላቸውንም ቢያጥቧቸው አምናቸዋለሁ። አንተን ለምን ወንደሰን አንተን ኧረ ከይዘው ልብ አድርጉልኝ፣ ልብ አድርጉልኝ። ያጎት ስም ግን ወሳኝ ነው በጣም አልነበረም? ዘዋለ። ዋው ዘዋለ። የአባታቸውን ስም ልገምት። በጓዳ በሳሎን በድንገት እንዴ ምን ማለት ነው? ዘዋለ በጓዳ ዘዋለ በሳሎን ዘዋለ ፈንቴ። በነገራችን ላይ አጎቴ ፈታ ያለ ሰው ነው፣ አትጨናነቁ። ይህ ልጅ ደግሞ ደህና ከለመነልን ቤት እንዳያስባረን ስሜቱ እንዲቆጣጠር ማድረግ ነው። እያወቀው ባይሆን ሌላ ዘዴ መፈለግ ነው እንጂ የምን ሌላ ዘዴ መፈለግ ነው? ይኸው እኛ ራሳችንን ተቆጣጥረናል እንዳለን። እንኳን እኛና እነዚህ ሰው ሰራሽ ኮተቶች እንኳን ራሳቸውን ይቆጣጠራሉ። እንዴት? ስትከፍታቸው ይከፈታሉ፣ ስትዘጋቸው ይዘጋሉ። እሱስ ልክ ነው። አዲስ የመጣው ጋላክሲ ሞባይል እንኳን እንዲህ ብለህ ስታዘዋል እንዲህ ብሎ የሚታዘዘው የቤት ኪራይ ብር ሰጣው? አዎ የራሴን ጨምሬ እሰጣቸዋለሁ ብሎ ወስዷል። እህቱ ብሩ ላከችለት እንዴ? አዲስ ቡታንታ ሲገዛ አይቼዋለሁ። ስራ እንዴት ነበር? ገገማ ብቻ ተሰብስቦ ኪድ ይብቴ አንድ ሙድ የላቸው። አርፈሽ ስራሽን ስሪ። ልጠብሽ ነው እንደመጣሽው? ማን የኔ ክፍለ ሀገር የምጠብሰው ድፍረት? እሺ ወይ ደግሞ ታብጇልሽ። ደግሞ ከነሱ ጋር ልሟዘዝ እንዴ? እሱን ለማያውቅስ ምን ማለት ነው? ኧረ በእናትሽ ዝም በይ አንቺ። መጠጥ ካየሽ እንኳን የክፍለ ሀገር የሲወልት ነበር ትመለሻለሽ እንዴ? ቢሆንም ጠላም የሚጋብዝሽ ውስኪ እኮ አዲስ አበባ ልጅ አዲስ አበባ ነው። ከማንም ፋራ ጋር አይወዳደርም። እሺ እኔ ግን ለምን ከሩቅ አይመጣም? ካፈቀረኝ ሺ ቢያፈቅረኝ ከክፍለ ሀገርሽ ጋር እንዲቻል ነካካት። እኔ ግን ነካካለሁ። ኧረ ጎበዝ ተንቀናል። ኧረ ተንቀናል ጎበዝ። ልናናግር እንፈልጋለን። ምን ነው? በቃ ጋይዛው ደብሯቸው ከዚህ ቤት እንዳያባረሩን ራስን ተቆጣጠር። እንዴ ምን ማለት ነው? ራስን ተቆጣጠር? ጋይዛው ጋር የሚመጡትን ሴቶች ማረለ በቃ ኔትወርኩን ኦፍ ማድረግ እኮ ነው ራስን መቆጣጠር። ምን ሆናችኋል? እኔ ሆን ብዬ ነው እንዴ የማደርገው? አይደለም ሊያመልጥ ይችላል፣ ግን ከመለጠ በኋላም ራስን መቆጣጠር ትችላለህ። ኧረ እኔ አጠገባቸው አልደርስም እንዴ። ያራዳለች ስማርትፎን እኮ ነሽ። ኧረ እድሜያቸው ረጅም ነው። በርዶክ ነው? አይ ቁንጅናቸው አስደንቆኝ። ወይኔ ጉዴ። ቴንክ ዩ። ይሄን ያህል እስቲ ፊልም ስጣል። ኦኬ ምን አይነት ይሆንላችሁ? በአንተ ምርጫ። ችግር የለውም። ትንሽ የሚያስቆሩ የሚያሳዝን ግን ፍቅርም ያለው ሰስፔንስ። እሱ ገና ቀረጻ ላይ ነው፣ አላለቀም። የራሴ ምርጫ ልስጣችሁ። እርግጠኛ ነኝ ትወዱታላችሁ። እሺ ችግር የለም። ምርጫው የኔ ከሆነማ ግብዣውም የኔ ነው። አረ ችግር የለም። ይልቅ ዴሊቨሪም ስለምንሰራ መደወል ይቻላል። ካርድ ልስጣችሁ። አንድ ለእናቱ ስለሆነች ገልብጦ መመለስ ብቻ ነው። እሺ ማናቸው ስማችሁ? ቻይኒ። አዎ እኔ ቅድስት። ያንተስ? ወንዴ። ኦኬ ደስ ይላል። እሺ በምርጫዬ እንደምትወዱት አልጠራጠርም። እስቲ እናያለን። እሺ የአይንሽ ስክሪን ይፍሰስ። ላንተ አይስማም። ቢራርን ቻታው ጅን እንዳልተጠጣ አወየኛ ዘመን ሻይ በጠርሙስ መጣ። አክቶ ተዘራ ላልዘርቀው በወረት ሌላ ማልል ኑርልኝ አረቄ አንቺን ሌሊል ተዘራ ስላጣኸው ነው እባክህ ምቀኛ።
ማንም አያገኛትም። እቺ ማች ካራክተር ነች ወንዴ። አታቅትሽም ወንዴ። ፍቅር በይ እናቴ እዛው በጸበልሽ። ኧረ ወደዛ ነው አልፈልግም። እንዴ ስንት ነገር በመስሪያ እድሜ ቁጭ ብዬ አስቴር ሙዚቃማ አልሸመድድም። የኔ እናቴው ይሄን ፍቅር የምትዩን ነገር ኮተትሽ ምናምን ካልተውሽ አይደለም ቤቴ በስልኬ እንዳደርሽብኝ። እና አንቺ ለስራ እነሱ ለረፍት ነው የመጣ ነው እያልሽኝ? እንኳን ደህና መጣችሁ። እንኳን ደህና መጣችሁ። በአምላክሽ የዚህ ሀገር ልጆች ግን እንግዲህ እንደዚህ ነው የምትቀበሉት? እሱን ጠዋት እየዘፈንኩ ነው የሚሻለው። ጠዋት ከተገናኘን አንለያይም። የዚህ ቤት አፕሪቲ በጣም ነው የሚመቸኝ። ደስ ይላል። የደወልኩልኝ ነው። ታዲያ መላ ይጠፋል። የሆነ መላ ነገር ያቸው ሴት መላ ታጣለች። ትንሽ እናምሽና እሸኝሻለሁ። ታውቃለህ እንዴት እንዳመሸው ራሱ ገርሞኛል። ደግሞ ምሽት ላይ ሆኖ ስለምሽት የሚጨነቅ ሰው እንግዲህ እንዳረገ ያርገኝ እንጂ እኔ ምሽት ላይ ሆኜ ስለምሽት አልጨነቅም። ጠዋትና ምናፍቅ ንጋት ሲለያየን አብረን አድረን ጥለሽብኝ ያንን ጣፋጭ ጠረን አይልሽ እስቲ የሆነ በረሃ ላይ ነሻል፣ ጭው ያለ በረሃ ምንም የሌለበት በጣም ደክሞሻል። በጣም በቃ እዛ ቦታ ላይ ሄደው የሆነ የተዘጋ ቤት አገኘሽ። ምን ታደርጊያለሽ? እኔ እንጃ ምግብ ይመስለኛል። እኔ ራሱ ጭራሽ ስልክ አታነሳም። ታያት በቃ ይመቻት። በማታውቀው ሀገር ምን ትሆናለች? ከተመደበችበት ሆስፒታል ሰራተኞች ጋር ነው ያለች። ቢሆንስ? ቆይ የሆነ ነገር ቢያደርጓትስ? ማንን የሆነ ነገር ብታረጋቸውስ ማለትሽ ነው? ብዙ ተባዙ ምድርን ሙሏት ብሎ ከፈጠራቸው መሀል እኔና አንቺን ብቻ መርጦ በዚች ውብ ጨረቃና ከዋክብት ያጅበናል። ግርም አይልሽም? ደራሲ ነገር ነው እንዴ? ምን ነው ካልተንጨባረርኩ አታምኝም እንዴ? ቆይ ምንድን ነው ልጅ? እኔ ሰው ሙዲ ከሆነ ይሄ በአንድ ቀን በአንድ አመት ምናምን የሚባል ነገር አይመቸኝም። እኔ ራሱ በእናትህ ወደ ቤት ናይ ሳብስን ወንዶስማ እንደተጫወተብኝ አይቀርም። በዚህኛው ቢላ ነው ማቆረጥ ያለበት። በዚህኛው ነው የሚቆረጠው። በሳዳም ሁሴን ቢላን የምቆርጥበት ወንዶሰን ማን ነው? እኛ ያን አጎቴ ሽንታችንን ልንሸና ነው። ጓዳ ፖፖ አለ እዛው ሽኑ። ምን ነው አውራለ እንዴ? ወንዶሰን ቤት በኩል ያሸናችኋል። ምን አልከኝ? ሽኑ ብቻ ተጠንቀቁ።
ቤት ግን ክፍለ ሀገር ቤት አይመስልም። ወይ ሸገር ጉዳ ፈላችሁ። በሽኪሊሊቷ ገደል ገባች ቡጡዬ ባላገባች የኛ አርገኝ ነው ግን ምን ነው አጥጥተኝ ነው አይደለ? በአንድ ቀን እኔ እኮ ከማንም ጋር እንደዚህ ሆኜ አላውቅም። እኔ ራሱ የሆነ ሰይጣንማ አሳስቶኛል። እስቲ አሁን ምን ይሉኛል? አይ እናንተ ልጆች ድንገት መጣችሁ እኮ ዓለምን ያሳያችሁ። አይ አጎቴ ምን አደረግንና? እኔንም ማቀው ባክሽ ቤቱን በስንት ጊዜው ቤት መሽተት ጀመረ። ምን ሆነሽ? ራሴን አመመኝ። ሰሞኑን ተደጋግሞብኛል። እኔ ጋር ቢላለ ትንሽ ቢና ትጫለሽ። አይዞሽ። ቆይ እኔ ፍቱን መድኃኒት አመጣልሻለሁ። እሺ ጋሽ። አጎቴ እኮ መለኛ ነው። እየበላችሁ ብሉ እንጂ። እናንተ ግን ወጣ ማለት አላማራችሁ? ፀጉር ቤት እንሂድ። እኔ ትመሄድ አልፈልግም። እንደፈለጋችሁ። እዚህ ብቻሽን አይደብርሽም? አጎቴ የሚቆይ አይመስለኝም። ፊልም አምጥታትያ እግዚአብሔር ይስጣችሁ። አሜን ብሎ የተገኘውን መብራት እንጂ የምናማ። ቆይ አንተ ግን ካገኛቸው ሴቶች ጋር እንዴት ትተኛለህ? እኔ እንጃ። በጡቲውን በጡጦ ብቻ ያስተኙኛል። ብንንስል እኮ ነው የማውቀው። ማሾፈ ነው አቦ በእናታችሁ እናንተ ብታገኙት ለቋጥሽ ነው። ቆይ ትበላላችሁ አቦ። ይኸኛው የገኒ እንቁላል ፍርፍር፣ ይኸኛው ደግሞ ያስቱ ፓስታ። የትኛው? ኧረ ወደዛ ራስ ብላው ና እባክህ እንሂድ። እኔማ የዓለምን በልቻለሁ። ለመክሰስ ሆናችኋል። ዛሬ ሸክላችኋል ማለት ነው። ማንም ገደለ ብዬ ነበር ስላልሰማኝ። ምሳ አልበላሽም ማለት ነው። ለነገሩ ልበላ ስል ነው የመጣሽው። የላጤ እጅ ከተመቸሽ አብረን መብላት እንችላለን። አመሰግናለሁ። አሁን ነው የበላሁት። ፊልም ትመርጥልኝ? ዲቪዲያችሁ ፍላሽ ይቀበላል ማለት አዳዲስ ፊልም ልጭነልሽ። በላፕቶፕ ነው የማየው። ፍላሽ ግን አልያዝኩም። የኔ ፍላሽ ሰጥሽና ትመልሽልኛለሽ። ምን አይነት ፊልም ይመስልሻል? አሪፍ ስቶሪ ካለው ግድ የለኝም። ታዲያ እስክትንሽ እስከዛ አሪፍ ነው። ሰው የሆነ ነው እዚህ ጋር ይሻልሽ። እዚህ አይደለም የገባችሁ እያልኩ ከራክረኛለሁ። ኧረ እዚህ ነበር የገባችሁ። ምን ሆናችሁ? የሆነች ሰይጣን የመሰለች ቆንጆ ልጅ እዚህ የገባች መስሎኝ። እዚህ አይደለም የገባችሁ እያልኩት ዝም ብሎ ይከራክረኛል። እንዴት አባቷ እንደምታውቁ። የዚህ ሀገር ልጅማ አይደለችም። የጋላክሲ ማስታወቂያ ላይ ያለችው ልጅ እኮ ነው። ጨርሰው ልጅት አይቻታለሁ። ቸኮላችሁ። ያማቷል። እድሜ ላንቺ። ፍጹም ጤነኛ መሆናቸውን አሳውቅሽ ማለት ይህንን የመሰለ ውበት አይተው ባይቀበጣጥሩ ነበረ በሽተኛ የምላቸው። ቆንጆ ነች ለማለት ነው። አመሰግናለሁ። ጤነኛ ናቸው ለማለት ለፍላችሁ ምንም ማለት አባቴ ከእናቴ ጋር ቆንጆ ነች። በወዳጀ በኩል ስለመጣ ነው ይህንን ቢዝነስ በግልጽ የምነግርህ። እኛም ጥሩ ሻሪኮች እንደምንሆን እርግጠኛ ነን። ለነገሩ ቀላል ነው። ህጋዊ ደረሰኞችን በማስወገድ በተተኪ በተሰሩ ደረሰኞች አስፈላጊውን ቁጥር እየሞላ ለገቢዎች ኦዲት ማድረግ ነው። ሀገሪቷ ከኛ ማግኘት ያለባት ጥቅምስ? እኛ ለሀገሪቷ ምንድን ነው? ልጆቿ አይደለንም እንዴ? ገባኝ። ያው አሰራሩን በደንብ እስከማውቀው ድረስ እጄን ይዘህ እንደምታስተምረኝና ውለታ ምላሽ እንደምታደርገኝ እርግጠኛ ነኝ። አበሻ ምስጋና ባያውቅም እኛ ግን ያለንን እናካፍላለን። ጥለው ሸሩ እንደ እነዚህ ዘዋሪዎች ፀጉር ቤት ነው ፀጉራቸው። አይ እናንተ ፀጉር በስቲ በዚች አናትሽን አረሻ። ምንድነው? ቅቤ ነው ልጄ፣ ጥሩ ነው ተቀቢ። ድርቀቱ እኮ ነው ቶሎ ቶሎ የሚያምሽ። እናንተ የዛሬ ልጆች ትንቃላችሁ እኮ።
የልጅ ፎቶ ነው? እናቱስ? እናቱ ሚስ ለባሏ ትገዛ ዘንድ የሚለውን ህግ ባለማክበር ማዕቀብ ተጥሎባት። ምን አይነት ማዕቀብ? ልጅ መንጠቅ ማዕቀብ። በምትኩ እናትማ ክፉም ትሁን ደግ በወለደች መሀን መሆን የለባትም። አገርም እንደዛው። ሃይ ምርጫዎችን በጣም ወድጃቸዋለሁ። በተለይ እኛው ሌላም አለኝ እንደገና ደስ ይለኛል። ምን ነው ዛሬ ለየብቻ ነው እንዴት ነው? ጓደኛሽስ? አይገርምም? እቤት ተኝታለች። ማታ ብታይ ከጓደኞቿ ጋር ወጣ እንዴት እንዳስቀናች። የምን መቅናት ነው? ብቻሽን ከመጣሽ እኔ ሁሉንም ነገር አሳይሻለሁ። ወይኔ ታድዬ። እሺ ግን ምን እላችኋለሁ? ሄድሽ በላ ታጣለች እንዴ? አታጣም። በቃ ወይ ቴክስት እንደራለን። እሺ ባይ ባይ ቻው። እሺ ድሮም እኔ የምልህን አልሰማም። ምንድነው የማልሰማው? እጁ ላይ ገንዘብ ካለ አያስችለውም እያልኩ አይደል የሰጠው? እና የራሴን ጨምሬ እሰጣቸዋለሁ ብሎ ነው የወሰደው። እንኳን የራሱን ሊጨምር የኛን ላለማጥፋቱ እርግጠኛ ነህ እንዴ? ማንን ነው? ራስህን ነው። ምን አልኩ ደግሞ? አስባረን አንተም በራሳቸው ገንዘብ የገዛ ዘመዳቸውን ጋብዛ አማክጥና አስባረን። የምን ገንዘብ? የኪራይ ነው። ትላንት ጨምሬ ሰጣቸው አይደል እኮ። መች ሰማለ ሰው የሚለው? እሳቸው መች በቤት ኪራይ ተጨቃጭቀው ነው ያውቃሉ? እና በሬዲዮ ናቸው ነው? ልጅቷን ሲቀጥራት እያየው አይደል እንዴ? እኮ መች ሰማለ ሰው የሚለው? ኧረ በእናታችሁን ያጠገቧም አልደርስም። ብዙ ተባዙ ምድሪቱን ሙሏት ብሎ ከፈጠራቸው መሀል የሚናችን መርጦ በዚች ውብ ጨረቃና ከዋክብት ያጀበና ግርም አይልሽ? ወይኔ ጉዴ! ቃላቶችህ እንዴት ይጣፍጣሉ! ጭጥ ባለ በረሃ ውስጥ ምንም ፍጥረት በሌለበት ብቻሽን እየተጓዝሽ ትንሽዬ ውሃ ኩሬ ብታገኝ አንቺ ብትሆኚ ታደርጊያለሽ? ትነዋ ማረጋት እኔ ራሱ ፍቅር ቶሎ ነው የሚይዘኝ። አንቺም ልክ እንደዛ ነሽ። አንዳንድ እኮ ፈላጊና ተፈላጊ አይገናኙ። ልክ እንደዚህ ጊዜ የባረከው ምሽት ካልመጣ በስተቀር ወንዴ ናታ ሂሳቡን ሰጥ። እዚህ ቤት ሴት አለ እንዴ? አዎ። ታዲያ አንቺን የመሰለች ልዕልት እዚህ ጋር ቆመ የለችም ልበል? ወይኔ ጉዴ! ብሽኪ ሌሊቷ ገደል ገባች ይዛ ሞዛዛ ወንዴ ወይ አፈቅርሃለሁ። አፈቅርሃለሁ። እሺ ነው እንዴ የሚባለው? ታዲያ ምንድን ነው የሚባለው? እኔም አፈቅርሻለሁ ነው የሚባለው። እሺ ብለህ ዝም አትበላ። እናንተ ግን በጣም አላበዛችሁትም? ምንድን ነው? ተራ በተራ እየወጣችሁ ስታድሩ ትንሽ አይደብራችሁ? ውይ ይቅርታ የኔ ቆንጆ፣ እኔ ከዚህ ነው ጋር ሂጅ ነው። እኔ እኮ ጓደኞቼ ጋር ነበርኩ። ሂብነቻ ብቸኛ ፀጉሬን ልትሰራና ያያችኋትን ታሳዩኛላችሁ። ከተማዋን አድምቅላቸው። ከተማውን የሚያውቅ አንድ ሰው ግን ያስፈልገናል። ይህ ፊልም የሚያከራየው ልጅ አሪፍ ይመስላል እንዴ? በጣም አሪፍ ልጅ ነው። ጨዋታው ምናምን ደስ ይለኛል። እኔም እሱ ቢያሳየን ደስ ይለኛል። ብሽክሌቷ ገደል ገባ። እንዴት ዘፈናችሁት? እኔ አፌ ለመቱብኝ ነው። እኔም አፌ ለመቱብኝ ነው። የሆነ ነገርማ አለ። እሺ ካሁን በኋላ ግን ባታናገሩኝ የማደርገው ነው የማውቀው። ችኮቹ መውጣት ፈልገዋል ከኛ ጋር። ስለዚህ ያለንን ሳንቲም እናጋጭና እንከራበታቸው።
አሌክሳ አረ በእናትህ ከአዲስ አበባ የመጡ 3 ችኮች አሉ እና ዛሬ ግዳውን ማለት ፈልገዋል። ከተማችሁን ከፍሬንዶች ከሆነ አሳዩኝ እያሉ ነው። ምን ይሻላል? እሺ ነው ቆኛ ግን ጠላቶቹን እና ራስ አይደለ ትንሽ አኩርፍ እናስደንግጥ ያልከኝ እና ታዲያ እኔ ትንሽ ነው ያልኩት። ችኮቹን እኮ አሳልፎ ሌላ ሰው ሊሰጣቸው ነው። በቃ አረፈኛን ጋብዛቸውን ለመላው ራስ በሉ። እሺ እሺ አሌክሳ እሺ 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 ችኮች እኮ ከአዲስ አበባ ነው የመጡት። በዚህ ምን ሊሆኑ ናቸው? የዚህ አይነት ማን ይማለ አሁን ሴት አፖል ንገራችሁ። እኔ ከዛችኛው ልጅ ጋር ተመቻችቻለሁ። ጥርት አድርገህ ተናገር። ከየትኛው ጋር? ከጋይዘው ዘመር ጋር ነው። አንተ ደግሞ አይገባም እንዴ? አይደለም ከተጨቃጨቃችሁባት ጋር። እስቲ አስበህ መዝነህ ተናገር። አትጨቃጨቅ። እኔ ጨቅጨቅ ተጨቃጭቅ ያካለው ነው እና ምን እየተጨቃጨቅኝ አይደል እንዴ ያለው? ኧረ በእናትህ ነበር እና ከሮታችሁ ነው። የጋይዘው ዘመድን የያዘ ፍቅር ምናምን ስለምትወድ ስለ ፍቅር ምናምን መቅደድ፣ ያችኛዋ ደግሞ የሆነ ስለ ህይወት ፍልስፍና ምናምን መጠጥ ስለምትወድ ዝም ብሎ መጋበዝ። ከዛ ራሳቸው ናቸው ቤት ውሰዱን የሚሏቸው እና ወደ ቤት ይዘናቸው ልንመጣ። ኧረ አልጋ እንይዛለን። ባለሾሩን ግን አንይዝም። እሱ ወደ ነው አንይዘው። ችግር የለም በጣም ታው እንዴት በጣም ጥሩ ጥያቄ ነው። ጠጪ ለምሳሌ ዛሬው ቅዴ እንድንጠጣ ነው። ስለዚህ የመደብኩት ገንዘብ ካላለቀ ወደ ቤት መግባት አልወድም። ጠጪ ደስ ይላል። ደስ ይላል አልሽ። ጠጪ ስልክ በጣም ጥሩ ነገር ነው። ኢንፎርሜሽን በመለዋወጥ ዓለምን አንድ አድርጓል። ጉንዳኖች እንኳን ኢንፎርሜሽን ይለዋወጣሉ። ታይታኒክ በምን እንደሰመጠ ታውቂያለሽ? አላቅም። እነ ጋላክሲ እነ አይፎን ስላልነበሩ ኢንፎርሜሽን በፉጨት ነበር። ፍቅር በጣም ነው የምወደው። የፍቅር ታሪኮች በጣም ነው የሚመስጡኝ። የነ ሮሜዮ እና ጁሊየት፣ የነ ኦቴሎ። ወይኔ ጉዴ! እኔ ራሴ በጣም ደስ የሚሉኝ ምን አለ አንዳንድ ጊዜ እንደነሱ ቦንኩ እያልኩ አስባለሁ። የብዙነህና የሰብለ ወንጌል በጣም ይመቸኛል። የበዛብህ ማለት ነው? አዎ በእናትሽ ስለምወደው እኮ ነው ስሙን ማያዝልኝ። የነሱ ታሪክማ 350 ዋት ስለሆነ እኮ ነው የሚንተፋተፈው። ኬብሉን ቢቀይሩት ኖሮ ጥርት ያለ ፍቅር ማለት ጥርት ያለ ድምጽ ይወጣ ነበር። ለመሆኑ የራሴ የምትላት ነበረች? ሌላ ሁላችሁም ወንዶችን ከምታመሳስሉት ታሪክ አንዱ ስለሆነ ታውቂዋለሽ ማለት ሞዳት ልጅ ነበረች። እሷም ሌላ ወደደች፣ አግብታም ወለደች፣ በመጨረሻም ተፋታች፣ ከዛም ተመልሳ መጣች። አንተ ደግሞ ስለምትወዳት ተቀበልካትና ተቆጣ። እኔ ባጣ ቆይ ነኝ እንዴ ማንንም ጋር ለሞታ መቀበል? አስበሽው ልጅ ዛኩ ነው የመጣችው። ፍቅር ከልብ ከሆነ ምን ችግር አለ? ወይ ፍቅር! እኔ ፍቅርን ትቼ ከዛ በኋላ ነው በብዙ ተባዙ ማመን የጀመርኩት። ስንግባ ምን ነው ደበረሽ ነው? አይ እነሱ እንዳይደብራቸው። እኔ ግን እቺን መረቅ የምትላት ፍራችንን ፉት እያለኝ ናሳዎች ባልነኳት በዚህ ድንግል ጨረቃ እየማለሉ እንደሚመቻቸው ይሻል። አንዱ ጨምርች ያማል። እኔ እኮ ሊፈነዳብኝ ይችላል። አብነት አይፈነዳበትም ወይስ በአባላት ዘመች ታይሙት? በጥንቃቄ ተጠቀማ። አራት ፍሬ እኮ ነው የሰጠው። ሶስት ፓኬት አይደል እንዲያልኩ 12 እንዲደርሰን የበስች ምን ላረግባት ነው? ሴቶቹ እኮ ከአዲስ አበባ ነው የመጡት ከላይቤሪያ አይደለም። አሁን ምንድን ነው ማለት? ምን ያስፈራል? ሴት አይደለች። አታካብዳት፣ ናቅናቅ አርጋት።
ቢጃማ ሙርት ይዣለሽ እንዴ? ቀይሪ። ሰው ቤት ተመቱ ሶሪ አይወልቅም። እሺ መብትሽ ነው፣ ግን ይመችሻል ብዬ ነው። ቀይሪ። ወንዴ ፍሬ። እሺ ውስጥ ግቢና ተኝ፣ ለኔም ተጠጊልኝ። እንደዚህ ነው የምተኛው። እና የት ሄጄ ልተኛልሽ? የፈለክበት ብቻ እዚች ፍራሽ ጋር እንዳትጠጋ፣ እዛው አርፈሽ ዱ ወንዴ ፍሬ ተነቃብሽ ዛሬ። ተስጂኝ ተይገስጂኝ። አሁን አልፈስተኛ እንደሆነ ተኛ። ቆይ ምን አለበት? ምኑ ብትሰጪኝ? ምን ረብሰት? አሁን አልገባኝም ለማለት ነው። ለግናት አርፈተኛ እያንዳንዱ ነገር ከሆነ እኮ ይዤዋለሁ። ምንድን ነው? አሁንና ታርፈተኛ ደፋር። እንደውም ቀቅለሽ ልዩ። እሺ ለለምንሽ ነው እንዴ? አታውቂኝም ማለት ነው። ኪዴ ወይዬ ምን ነው ዝም አልሽ? ተጫወተን ተለዝም ያልከው እኔማ በጣም ስለወደድኩሽ ግብረ ስጋ ማለት ወሲብ ክብረ ንጽህና ክልልሽ ብናረግ ደስ ይለኛል። እኔም በጣም ስለወደድኩክ ማለት ተጠናንተን በደንብ ባህሪ ለባህሪ ተዋውቀን ሳንቸኩል ነገ ምናምን ብናረግ ደስ ይለኛል። ወይ ኪዲ ነው ይስምክ አመናት ያለች መስሎኝ። አረ ኪዲ ነው ያለ አንቺ ኪዲ ወይዬ። አሁን ምን ያረጋል ነገር መለቃቀም፣ በአባቷ ያልሆነ ባያት ምን ልጠቀም። ደፋርና ፈሪ ሁለት መልክ ይዘሽ ጥርስሽ ሰው ገደለ ከንፈርሽ ሲሸሽ አለ ባለቅኔው። ሄሎ የት ሆነሽ ነው? እኛ እኮ ገብተናል። ወንደ ፍሬ ቤት። ወንዴ ቤት ምን አይነት ልጅ እንደሆነ ታውቂያለሽ? ምንድን ነው እኩል የምትጨውብኝ? እኔ ላንቺ ብዬ ነው። እኔም ለራስሽ ብዬ ነው። የሆነ ነገር እንዳያረግሽ። ምን አባቱ እንዳያረገኝ አይደፍረኝ። ብቻ ራስሽን ጠብቂ። ኧረ እሱ እየዘፈነልኝ ነው። እየዘፈነልኝ ነው ሳይነጋ። ደህና ደሩ። አሁን እንዴት አድርገን ነው ወደ ቤታችን የምንሄደው? እንጃ። ሰዓት ሞልቷል። ውጪ ነጠፍበት። እንዴት እንውጣ? የእኔ እናት መለመላችን እኮ ነው ያለነው። ከሙታንታ አቅም እንኳን ሶስት ማዕዘኗን እኮ ነው ያደረግነው። ታዲያ እኔ ምን ላድርጋችሁ? ይኸውልሽ የእኔ እናት ችግሩሽ አያውቅም። እኛም እኮ ሴትነት እናውቀዋለን እኮ። በሴት ልጅ አምላክ ሴት ሆነሽ በሴት ላይ ይጨከናል? እሺ ምን ልሆንላችሁ? ቀሚስም ቢሆን ፈልግ። አዎ ቀሚስም ቢሆን ፈልግልኝ። እኛ በባጃጅ ብን ብለን እንመለስልሻለን። አየክ፣ ሴት ልጅ አይደለም ገላውን ቀሚሷን ትለመናለች። እሺ አንተኛው ይቅርታ፣ ለሴት ልጅ ግን ክብር ይኖራችሁ። እሺ ደግሞ ሂድና ለወንዴ ተቀደዳለሁ። እኔ ቆጣሪ ራሱ ትቀደድለት የለም። ለኔ ጤና አዳም አድርጊልኝ። አዳር እንዴት ነው? በስማ እንዲቹ ዘልብኝ አይደል ያደረችው? ሰው ለደቂቃ አያርፍም። አተዝ እኔም ፍጥጥ ብዬ ነው ያደርኩት። እኔ ነኝ አይቆገበም። ልብሴን ቀይሬ አሳያለሁ። ድሮም እኮ እንደማትቋጥር አውቃለሁ። ቀዳዳ ምንድነው የማልቋጥረው? ራስ ተበጥርቀን ላይ ተፈታል። ልብሳችን ይዘውብን እንደሄዱ እኔ ነኝ ነገርኩ። የምን ልብስ ነው የምታወራው? ምንም አደብቅለት። አሁን ባሽሙራ ተናገርክም ልብሴ ልቀይር ምናምን ብለህ የራሴን ልብስ ነው የምቀይረው። ያማል እንዴ አንተ? እኔ መቼ ነው የምታምነው? ወይኔ ደርሰኝ ብት የለው የለም ፊልም ሊያመጣ ሄዷል። ንገሩት፣ ሲመጣ ንገሩት። አዝኜበታል፣ በጣም አዝኜበታል። ምን አጥፍቶ ነው ጋይዘዌ? ካልሆነ እኛ እንምከረው። ምን እንዳደረገማ እሱ ያውቀዋል።
ለእኔ ሁላችሁም ልጆቼ ናችሁ። እሱ እንዳባ ስለማያኝ አይደል ቃሌን የማከብረው። ሁለተኛ ፊቴን እንዳያይ እንደ ቀድማችሁ የገባችሁት አንቺ እንድትመጭሽ ብለን ነው። እኔም እናንተ እንድትመቻችሁ። ወይኔ ሰው ግን በጣም ባለጌ ነው። ቀላል በጣም ባለጌ ነው እንጂ ትንሽ እንኳን አያፍሩ። የት ታውቁታላችሁ? ልጁን እኮ ኃጢአተኛ አደረጋችሁት ወይስ የሆናችሁት ነገር አለ? እኛማ ምን እንሆናለን? እኔ ላንቺ ብዬ ነው። እኔም ለራስሽ ብዬ ነው ባክሽ። እኔ ግን ምችት ነው ያለኝ። እዛም አውቃቸው ወንዶች ራሱ እንደዚህ ሙድ አልያዙብኝ እኮ። ልጁማ በጣም ይመቻል። ሴት ልጅ ግን ለአንተ ምንድን ናት? ሴት ያው ሴት ናት፣ ወንድ አይደለችም። እኔ ግን አለም አንዳንዴ ሴት ብቻ ሆነ ወንድ እኔ ብቻ በቀረውላል። ምን ልታረጋቸው? በቀላቸው ነበር። እንዲህ ብያልነካቸው ነበር። እንዲህ ተሰልፈው ቆለጭ ሲሉ እኔ ከፊታቸው እየተንጎራደርኩ ጸጥ። ያኔ በአምሮት ብቻ ድፍት ይሏል። ብቻዎትን ነው የሚኖሩት? ባለቤቷ እንደሞቱ ኪድ ነግራኛለች። ልጆች ሁሉት አይ ልጄ ልጆች ብለሽ ቁጥራቸው ወልዶ መሳም አቅፎ ማሳደግ እንደ አማርኛ ረጀው። ምን ነው ታሪኩ ብዙ ነው። ያጫውቱ። አየሽ ልጄ በጣም የምወዳት የወጣትነት ሚስት ነበረች። ልጅ ለመውለድ ብንሞክር እምቢ አለን። የዘመዶቼ ጉትጎታና የኔም የመውለድ ፍላጎት እየጨመረ መጣ። እሷንም ማስከፋት ጀመርኩ። ነገሩን መቻል አቅቷት ተነስታ ብናለችብኝ። ወዲያው ሌላ አግብቼ በሞክር ያው እጣዬን አሳዝኛታለሁ ብዬ ስለ እሷ ሳጠያይቅ መውለዷን ሰማሁ። አየሽ ልጄ ለካስ ችግሩ ከኔ ሆኗል። ይኸውልሽ ኋላም ያገባዋት ጤና አልነበራትምና ሞተች። እኔም ከዛ በኋላ ለምን እያልኩ አምላኬን ማማረሩን ትቼ እንዳልክ ብዬ መኖር ጀመርኩ። ይኸውልሽ አሁን ብቸኝነቱንም ለመድኩት። አይዞት እኛም ልጆችዎት። እንዴታ ናችሁ እንጂ ባልወልዳችሁም ልጆቼ ናችሁ። እንዲህ በሳውንድ ትራክ የታጀበ ተፈጥሮን በነፃ የሚታደሙበት ቦታ ሸገር ላይ ያለ ብትል የምድር ቀዳዳ ሞች ነው ምረው። ደስ ይላል። አፍቅሮ አበሳውን ሲያይ የወለደው ግጥምና ዜማ ራስ ነው የሰራው። ሽኳ ፍቅር ትላለህ እንዴ? መጀመሪያ የጫማን ክር ቀይር ብላ ጥላው ሄደች። ከዛ ጊዜ ጀምሮ ሴት አናግሮ ያውቅም። ከዚህም ቦታ ጠፍቷል። ለታመነው ታምኖ ያው በረከ። አንተ ግን የምትቀኝ የለም አለ። ምን አይነት ነው? እቺ ቆቅማ ነገር አንገቷ በንቅሳት የተጎረጎረ። እየቀለድኩ አይደለም። እየቀለድሽ ካልሆነማ ቀሽም ጥያቄ ግን የለኝም። ለምን አትጽም? ከየት ይገኙ? ሴቱ ጠቅላላ አጥር ዘላው ታምኜ ብረት መዝጊያ ልሁን የሚላችሁ ነው እንደምሽ ተብዳለች። ተጫውት
ጨዋታን ጨዋታ ያነሳዋል አይደል የሚባለው? ተጫወት ስትሉኝ እኮ ትዝ ብሎኝ ነው። ተጫወቱ። ገርልፍሬንድ የለ? እንኳን ገርልፍሬንድ ቦይፍሬንድም የለኝም ከብሬና ከወንዴ ውጭ። ሆስፒታል የምታውቁት ሰው የለም? ኃላፊው እኮ የብሬ ዘመድ ናቸው፣ ግን ከወንዴ ጋር ነው በጣም የሚቀራረቡት። ከወንዴ ጋር? ብሬ ምን ነው የጠፋው? አኩርፎ ነው? እኔ እንጃ። አሁን እየመጣው ነው ብሎኝ ነበር። ሄሎ ሄሎ። ምን ነው ቆየ? እኔ ምንም አያገባኝም። ወደ ቤቴ እየገባው ነው። እና እኔ ብቻዬን ደግሞ መጥቼ ልለማመጥ እንዴ? አያገባኝም። እዛ ራስ ተወጣው። እኔ አልመጣም። በሬ ወዬ ተቀይመከኝ ቀረክ እንዴ? አረ እየመጣው ነው። ይሄው ደርሻለሁ። በሩ ጋር እኮ ነኝ። ምን ነው እንቅልፍም በላ እንደ ጓደኛዬን ቅማልና ትዋን እየበላው እንዴት ይወስደኛል? እኔ ራሱ ተኝ እንደ ሲገላበጥ እንቅልፍም ቢሆን ሻውን የ5000 ብር ዋስ ከየት ነው የሚገኘው? እውነትም እምቢ ብለዋል። ድንዙዝ አሉ ጋይዛው። ራሳቸው እኮ ናቸው ነገር የፈለጉት። ፖሊሶችን ሳጣራ ስሩታል እንዴ? እስኪ ጣራም ቢሆን ማረፊያ ቤት ነው የሚያቆዩት። ምን አቀበጠኝ? እኔ እኮ ነኝ ቆያልኩት። እሱ ወደ ቤት ግቢ ጋር ሸቀየሙኛል እያለ ነበር እኮ። በቃ ወንድ ልጅ አይደል እንዴ? የምን ማካበር ነው? ቀምሶ መውጣት ነው። በቃ ትጨነቃቁቴ። ይልቅ ተነስግባና አረፍ በል። እርስዎ ይግቡ በቃ ጋሽ። አመሰግናለሁ። ለምን? እንዲህ በጥቃቅን ነገሮች እየተጣጣን ባለንበት ጊዜ የ5000 ብር ዋስ መሆን ቀላል ነው እንዴ? ሰው አይበልጥም ብላ ነው? ልክ ነሽ። ለታደለ ሰው ይበልጣል። ምን ለታደለ? ይሄን አስተሳሰብ ልጅ ትወዳለህ? ልጅ ትወዳለህ? የሚጠላል እንዴ? በአሁኑ ሰዓት ቢኖረኝ ምን ላስበህ ታውቃለህ? ራሴን በቅጡ አስተዳድሬ በሁለት እግሬ ሳልቆም እንደገና ሌላ ነፍስ በጭራሽ አላስበውም። ዛሬ እንደውም ጋይዘወይን በጣም ማስደሰት አለብን። መተናል ባመቱ ወረንዳ ምሰነበቱ መተናል ባመቱ ወረንዳ ምሰነበቱ ኦዬ ኦዬ ለጌታ ጌታ ነው ጌታ የማይረሳ ወሪዬ ሰማዶ አንድ ታምቦ በዚህ ማዶ አንድ ታምቦ ገና ጋይዘዌ ፓራዲሱ ባቦ ሲሉ ሰምቼ በታላችሁ ምን ሆነክ ነው አጎቴ? በዓልን እንዲህ ካሳለፍኩ አመታቶች አልፈው ነበር። ኧረ ጋሽ በዚህ ቀንማ ደስታ እንጂ ሀዘን አያስፈልግም።
ደስታው እኮ ነው የሚያስተክዘኝ። ሐዘኑማ ብሎ ወጥቶልኛል። በዚህ በሰለጠነ ዘመን ቡሄ ምናምን አረ ወደዛ አየኔ ልጅ ስልጣኔ ማለት እኮ አንድ ወደፊት አንድ ወደ ኋላ ሲሆን ስልጣኔማ ወደፊት ነው እንጂ የምን ወደ ኋላ ነው ጋይዘው? የሰው ልጅ ህይወቱን ለማቅለል በሚፈጥረው ቴክኖሎጂ እየተጠቀምን ወደፊት ብንራመድም ትክክለኛ ሰዋዊ ቅንነቱን፣ መተሳሰቡን፣ መከባበርና መዋደዱን ግን ወደ ኋላ ሄደን ከአያት ከቅድመ አያቶቻችን ነው የምናገኘው። አያችሁ፣ ሁለቱን አጣምሮ መያዙ ነው ስልጣኔ ማለት። እናንተ የዛሬ ዘመን አዋቂዎቹ ግን አበሻ የምቀኝነቱ ብዛት ሰላምታው እንኳን ጥያቄ ነው ትላላችሁ። ይሄ ነው እንግዲህ እናንተ ዘመን። እስቲ አንድ ጥያቄ ልጠይቃችሁ። ነገ ጠዋት እንዴት አደራችሁ ብላችሁ ምንድን ነው መልሳችሁ? እግዚአብሔር ይመስገን። ሙስሊም ብትሆኑስ? አልሐምዱሊላህ። አያችሁ፣ አመነውም አላመነውም በቀን እልፍ ጊዜ አምላክ የሚመሰገንበት ሀገር ስላለችንና የስብዕናችን መገለጫ ስለሆነ ነው እንጂ ሰላምታችን ከቶ ምቀኝነት አይደለም። ያሰባችሁበት ደርሳችሁ አገር ወገናችሁን የምትጠቅሙ ጀግና ያድርጋችሁ። አሜን። ሀገራችንንም ይጠብቅልን። አሜን። ተማሪውን ከትምህርቱ፣ ገበሬውን ከምርቱ፣ ነጋዴውንም ከወረቱ አስማምቶ ደሞም ለሌላ ዓመት እንዲሁ በሰላም በጤና ያደርሰን። አሜን። ተጫወቱ። እኔ ወደ ቤቴ ልግባ። ተናደሩ ጋሰው ለምንድን ነው ግን ነባ ሴቶችን ማታናገራቸው? ተቀይሜያቸው። ለምን ተቀየምሻቸው? ለምሳሌ የሚደረደርላቸው የቃላት ጋጋታ እንጂ እውነት የሞላበት የፍቅር ኮሽታ ስለማይሰማቸው። ታዲያ ሁሉም እኮ አንድ አይደለም። አይ ወንዴ፣ አንዷ ሱሉም ነች እንዴ? እንደምን አልኮ እንደወሰን ደህና ዋሉት። እየገላ እንዴት ነው? ሰላም ነው? ያን ጉዳይ ነገር የምናው ዝም አልከኝ? አይ እኔ እኮ አረሳውም። እዛም ከነገ ዛሬ እያሉኝ ቶሎ ሊጨርሱልኝ አልቻሉም እንጂ አረሳውም። እባክህ ዝናብ ጠብ ባለ ቁጥር እያለቀስኩ ነው። ኧረ እባክህ። ችግር የለም ችግር የለም። እኔ እንደሆነ አንድ ጊዜ የወላድ ማን ሆኛለሁ። አንተ እንኳን ምን ነው ዝም አልከኝ? እኔ ነገ ጧት ስራዬ ብዬ ሄጄ ሁሉን ነገር እንትን ልሎታል። ደግሞ የማናት ቆንጆ ጮኛህ ናት እንዴ? አይ እየገላ ጓደኛዬ ነች። ጓደኛ ማለት ያው አይደለ? በሉ እናቴ መሽቶባቸዋል። አላቁማችሁ። እሺ ሰላም አምሹ። ሰላም ያሳድረን። ሰላም አምሹ። ምን ፈልገው ነው? ምን ቆርቆሯቸው ያፈሳልና ቀበሌዎች እንዳድሱላቸው አናግሩልኝ ብለው ልጅ የላችሁ አሏቸው። ይሄ ባለፈው ከኛ ጋር የተደባደቡ እሱ ልጃቸው መታሰር አይሰለቸው ቀን በቀን ጸብ ላይ ነው የሚውሉ። እና እዚህ ተቀምጠን የተዋጣለት አክተር የመሆን ፍላጎትን ታሳካ አይቀርማ። መቼ? አንድ ቀን። ያ አንድ ቀን እኮ ወደ አንተ አይመጣም። አንተ ነህ ወደዛ አንድ ቀን መሄድ ያለብህ። ፍቅር ውስጥ መግባት ስለማልፈልግ ይቅርብ። እንዴ ቆይ ፍቅር እንግባ ተብሎ የሚገባበት እንውጣ ተብሎ የሚወጣበት የትም የሚቀለስ ድንኳን ነው እንዴ? እንደሱ ማለት ይሰማል። ቢሆንስ ምን አስፈራሽ? ለምን አልፈራም? ቆይ ግን እናንተ ሴቶች ፍቅር ስሙ ነው ወይስ ተግባሩ የሚቀላችሁ? በየጊዜው ካገኘው ሰው ጋር የሚዳራልና የአፎት ዝማሬ በሰላም የሚያዳምጥ ይመስላል። እንዳየውሽ እኮ ነው የወደድኩሽ። መጀመሪያም እኮ አጠይቅክ ነው እንጂ እኮ አልተረከልኩም እኮ እኔ ማደደብ ነኝ አውቀዋለሁ። ግን አሁን ተሲኛለሽ እግዚአብሔር ምንድን ነው? የታለች? አሁን ልትሰጠኝ ነበር። የታለች? ምንድን ነው የምትቀባጥረው? እባክህ ተነስ፣ ረፍዷል። እና በዚህ ሰዓት ይከሰከሳል? ሌላ ቀን ቢሆን ኖሮ የኔ ተገርመ ነበር።
እስኪ በሰላም አውለኝ በል። ትንሽ ብትታገሰኝ ነበር በሰላም ውለው ልትሰጠኝ ነበር እኮ ልትምልልኝ ነበር። ምን አለ እስክትምልልኝ እንኳን ብትጠብቅ ነው። መቀነት ያሾረው ወገብሽ ላይ አጠር ያለችዋን ቀሚስ ጣል አድርገሽ አይኖችሽን በስሱ ተኩለሽ አልቦና አምባርሽን አጠልቀሽ ለምን በዚህ እንዳገቢባት ግድ የለም ማን ያቀልሽ ልትል ትችላለች። ወይ ምን ነው ተኝታል እንዴ? ወይ መተኛት የከባ ጓደኞች የሚሰሩት ፊልም አለ ብዬሻል ነበር። ታዲያ ዛሬ ቀረጻ አለ ብለውኝ እኮ የተዘጋጀው። አልተገናኘንማ። መቀነት ያሾረው ወገብሽ ላይ አጠር ያለች ቀሚስ ጣል አድርገሽ አይኖችሽን በስሱ ተኩለሽ አልቦና አምባርሽን አጥልቀሽ መሸትሸት ሲል ላገኘሽ ፈልጋለሁ። ምን አለ? ስፔሻል ሰርፕራይዝ አለሽ። የት? ወንበር አትወጭም አይደል? ወንበር ምን ያረጋል? ይሄን መሰለ በፍቅር ቅጥም ያረግ ፍራሽ እያለ ወንድ እንግዳ ሲመጣበት የጃፓኖች ስታይል ስለሚመቸኝ በዚህ መንገድ ይስተናገዳል። ምንድነው? ዝም ተብሎ ብድግ ነው የሚባለው። አረ እንዴት አይነት ነገር አሳልፈያለሁ። ለመጀመሪያ ጊዜ ከኔ ጋር ታሳልፊያለሽ? እሺ እንዳይደብሩ። ያንቺ እጆች እዚህ ጋር ነው የሚሆኑት። አረ ያንቺ የኔ ደግሞ እዚህ ጋር ሰበቡ ልዳብሽ። ዝም ተብሎ በሙዚቃ ማህበር ውስጥ ስፍፍ ነው የሚባለው። አረ ያረዳልች እጅሽ የተንሸራተተ ካስቸገረሽ አንቺ ማንገቴ ላይ አርግ። እስክስታ ላይ እንዴት ነሽ? ሳቄ እየመጣ ነው። ወጣ ብለን ዝናና እስቲ እንደ ሴቶቹ ሁኚ ማለት ነው። ከኔ ጋር አይደል የመጣሽ? ታዲያ ከማን እና ምንድነው እንደ ቦሳ ጥጃ ዛም ዝም ያዘኝ? ጓደኛ ካረለ እንዴ? ቢሆንስ ቀናሽ እንዴ? ቀናሽ ለምንድን ነው የምቀረው? ሚስቴ ነሽ? እና አግኝተሽ ነው እንዴ? በምን እድልሽ? ቆይ ማን ነኝ ነው የምትይው? እባክሽ ፈታ ቤት ታኮርፈ ያምርብሽ። ኧረ እናስክረሽ ታጫውት ወፍ የለም። ይልቁን ተጠንቀቅ ቀን እንዳይጥልህ ቀን እንዳይጥልህ። ምን ሆንኩ? ምንም። እኔማ ሳስቄ ባልሰራልሽ ወንድ ያለ ይሄ ልጅማ የሆነ ነገር ሳይሆን አይቀርም። እንቢ ሳትሉ አትቀርም። እና ብርቅ ነው እንዴ እንቢ መባል? እኛ ናይ እኛ አትበል እስቲ እኔን ተወኝ እንዴ ራስን ቻል እስኪ። እኔም ያቺን አስክሪ ጉድ ካልሰራት
እንዴ እግዚአብሔር ሙጅሽ መስሎኝ በቃ ትናደጂ። እንዴት ነው ማልናደደው? ወረቀቱን ካልሰጠኝ እኮ 1 አመት ነው የሚያስደግመኝ። አስበሽው? ወይ ካልሆነ በሌላ ሙድ ሞክሪው። ወይ ሌላ ሙድ? ምንም አይነት ሙድ አይገባውም። የሆነ ኮሬሳ ነገር ነው ብታዩ። ውዬ ክፍለ ሀገር ሰው ግን ይወያንሽ። እሷ ደግሞ አብዝተዋለች። ከማን ፋራ ጋር ትማዘዛለች እንዴ? ፋራ እኔ ደግሞ ሀቁን ነግሬ ካላፋቷት ነው አይደለም። እኔም ሀቁን ነው የምነግራት። ልፈልዳ እንዴ? ምን ነው ሀቁን የምነግራት? ይወንዴ ነው ይወንዴ ይላል እንዴ? ይወንዶችን ነገር ቲሮልፍ ሄሎ ወዬ ምን ነው በሰላም? ታዲያ ምን ችግር አለው? ማታ ተገናኝተን እናወራለን። እሺ ቻው። ማናት? ቻይ። አንተ ግን በጣም ራስ ወዳድ ነሽ። ምን ማለት? በደንብ ይገባል ምን እያልኩ እንደሆነ። ትንሽ አይደብርም? ለጓደኝነታችን እንኳን አታስብም? ህይወትን የወደድካት መስሎኝ ነበር፣ ግን ሰው አይደለም። ምን ነው ቆየክ? ምን ልታረግ መጣክ? ክብር ላስተምርሽ። ክብረ ቢስ ምን? ከወንድ ልጅ ለምታገኛቸው ጥቅማ ጥቅሞች እስቲ እንዲህ ለምታረግሽው ገላ ነበር ክብር ስትይኝ ነበር። ከተመቸኝ በገዛ ገሌ ምን አገባ? ተመችቶሽ አይደለም ዝም በል። የተከለከልሽውን ወረቀት ለማግኘት ስትይ እንደሆነ ጓደኛዬ ነግሮኝ። እና ልትደፍረኝ ነው? አረ ፈሪ፣ አሁን እንኳን ክፉ ያውጣሽ። ለራስሽ ክብር ስጪ ይልልሽ። ደግሞ አንድ ነገር ልንገርሻ፣ ጓደኛዬ ህይወትን ወዷታል። ይሄ ነው ክብር ማለት። እረፊ። ኧረ ክፍለ ሀገር ልጅ መጀመሪያ ደረጎ ከቻይና ጋር ባክ መጀመሪያ ደረጎ ከቅድስት ጋር ነው። ከቻይና ጋር ነው። ከቅድስት ጋር ነው። ከቻይና ጋር ነው። ከቅድስት ጋር ነው። አንተ በምን አወቅ? ከቻይና ጋር ነው። እሺ አንተ በምን አወቅ? እኔማ ራሱ ነግሮኛል። ኧረ አንተ ሁሉ ጊዜ ድርቅ እንደምን አለ ሰው ብታምን አንዳንዴ እንኳን። ኧረ በዝም በል በእናትህ አንተ። እቺ ደግሞ ወንዴን ሰው አገኘው ብላ ብረት መዝጊያ ምናምን ትልላለች። ምስኪን በላት። አቤት። ሄሎ ኪዲ። ቻይኒ። እሺ ቻይኒ። ሃይ ሰላም ነው? ህይወት ስልኳን አላነሳብ ላይ ነው። አጠገብሽ ካለች ታገናኛለች። አቤት አይደለም ስራ ላይ ነኝ። ቆይቼ ልደውል። የታለች? ሳተት ብለህ ገብተህ የታለች ትላለህ እንዴ? አይደብርህም? አንተ ግን ትንሽ አታፍርም? በእናታችሁ እሷን ጥሩልኝ። በእናታችሁ ምናምን ብለህ ሙድ ትይዛለህ እንዴ? የት ታቀናለህ? መተዋወቅ አብሮ መኖር መስሏችሁ ነው? ደግሞ ከዚህ በላይ እንዴት ለወቃችሁ? አራዳኔም ብለህ አስበህ ከሆነ ማንም ቼክ አያረገምሽ። ማንም። በጣም ታሳዘናላችሁ። እስቲ በራሳችሁ ኮንፊደንስ ይኖራችሁና ጓደኛችሁን ተረዷት። የእውነት ህይወት በጣም አሪፍ ልጅ ናት። ተናግሮ ማሳመንን፣ ለሰው መልካም ሐሳቢነትን፣ ነፃ ሆኖ ጨዋነትን እስኪ ከሷ ተማሩ። እሺ? ደግሞ እንደናንተ በሄደችበት የምትጋደም ባለጌ አይደለችም። ደፋር። ልትሳደብ ትፈልጋለህ እንዴ? ሂውጣ ውጣ። ጭራሽ ስልክም አታነሳም። አንድ ላይ አትኖሩም እንዴ? እድሜ ለገንዘብ። እዚህም እዛም ቁጭ አድርገህ አንዷ ስጠላ ወደ አንዷ መሄድ ነው። በቃም ብለህ ነው። ምን ነካ? ጣዊ ሰለሞን 700 ሚስትና 300 ቁባት እንደነበር ታውቃለህ? በጊዜውና በጥበቡ ነዋ። የዚህ ዘመን ጥበብ ደግሞ ገንዘብ ነው። ለምን ሺህ አታገባ? ገንዘቡ ቢፈቅድ ህግ ይፈቅዳል እንዴ? ምን ህግ አለ? ነገርኩ እኮ ገንዘብ ካለ አዲስ ህግም ሊወጣልህ ይችላል። ልክ ነህ። 3000 ዓመት ታሪኩን በ3000 ብር የሚለውጥና የሀገር ወዳድነት ደም ያልፈጠረበት ዜጋን ስታስበው ልክ ነህ። አንተም በአቋራጭ ኪስህን ሞላ አድርግና የመጸወት ይችን ከፍ የማትል ሀገር ከፍ ከፍ ማድረግ ነው። ከፍ የማትል ሀገር
እግዚአብሔር ይስጥ እጅ ያቺ ካንተ ጋር የነበረችው ልጅ ቤቴን ሰርታልኝ ደረቀልኝ በቃ ሁሉ ነገር ገንዘብ ሰጣኝ ሁሉን ነገር ሰራው አንተም ተባረክ እሷም ትባረክ እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ ይኸውልህ ሴቶች እንደኛ ሀገር ኔትወርክ ናቸው መጣጠፋ ስትልባቸው ነው የሚወዱት ከኔ አትማርም ካንተ ምን ይማር ፈልጎ ማጣት አንተን ያናገረ ሰው የለም ውረድ ከራሴ እና ታዲያ ልጁን ገደል ልከተው ነው ከኔ ተማር የምትለው ዝም በል ልጅሽ ነው አመሰግናለሁ የአቶ ቢኒያም ባለቤት ነሽ እንዴት አወቅ አይ ወዳጄ ስለሆነ ነው ና ተዋውቀው የዳዲ ጓደኛ ነው አይ እንደው ትፍጨረጨራለህ እንጂ ተሸንፈሃል እባክህ እንደዛ ነው ብለው ነው ታዲያ ትካዜውን ያመጣው እኮ መላመድ ነው መላመድ ደግሞ ደስ ይላል ፍቅር ነው አይ ጋይዘው የሚፈቀር ሰው አለ ብለው ነው እንዳይመስልህ ጅሉ እኔ ከሁለተኛዋ ሚስቴ ነው ፍቅር ማለት በሁለታጅ የተመዘነ ከሌላው የሚጠበቅ ሳይሆን እንደ መልካምነቱ እየተመረጠ ከራስ የሚቀድም መሆኑን የተማርኩት እንዴት አየህ እኔ መውለድ እንደማልችል እያወቀች እስከ ለተሞቷ ድረስ ከኔ ጋር መቆየቷ ነው ታዲያ በዚህ ሁሉ መሃል ፍቅር ባይኖር ኖሮ ጥላኛ አትሄድም ነበር ዩቢ እንዴት ነህ አምሮብናል ረፋት ለወንዴ ነው የምነግርልህ ኧረ ወንዴ ደስታዬ ነው የምነግርልህ አንቺማ ገብቶልሻል ተይኝ እናቴ ልጄ እናሳድግበት ልጅ እንዳለሽ ግን ነግረሽዋል አልነገርኩት ለምን እኔ እንጃ ግን እኮ አሪፍ ልጅ ነው በዓል ይለፍና ጠርተን ጋብዛቸዋለን ደስ ይለኛል የቢኒ ዳርዳርታ ግን አላማረኝም መመለስ ሳይፈልግ አይቀርም ብለሽ ወይኔ ግን ታድለሽ በዚህ ጋር የከረመ ፍቅር በዚህ ጋር አዲስ ፍቅር አማርጣሽ ግቢሽ ጓደኛዬ ፍቅር እንግባታው ለሚገባበትና እንውጣታው ለሚወጣበት የትም የሚቀለጽ እንኳን ነው እንዴ ይሄንንማ ከሆነ መጽሐፍ ላይ ያነበብሽው ቤቻ እባክሽ ተረጋጊ መላ አይጠፋም እንዴት ነው የምረጋጋው በአንድ ቀሽም ባላገር ምክንያት እኮ ህይወቴ ሊመሰቃቀል ነው በቃ በሳንቲም ምናምን እንገባለታለን ወይ ሳንቲም ሰውየው ምንም የሚገባው አይነት አይደለም ደግሞ እኮ ሳልሰራ ቢሆን እሺ የቻልኩትን ያህል ሞክራለሁ እንዲሁ ቀልቡ ስላልወደደኝ ነው አንድ አመት እኮ ነው የሚያስደግመኝ ቻይኒ ስንታዩና እባክሽ ከሚስቴ ጋር አስታርቂ አንተ ደግሞ ወደ አዲስ ሀገር አሽባል እንዴ ሁሉም ለገንዘብ ሲሉ ነው የሚቀርቡ አይመስለኝም ግን ሞክራለሁ ምን ነው ችግር አለ እንዴ እንዴት መጣ ጀርመን ያለችው እናቴ ልጅ እንኳን እንደዚህ አናፈቀች ማለት ሰው ተደውልልኝ ምን አባሽ ወይ ስም ታነሻለሽ
ጊዜኛ ተቀይመሽ ነው ደግሞ ማንሽ ነው ታጫውሽ ይኸውልሽ ማሚ ሰራሁት ማሚኛል ልጅሽ ነው የምልሽ ነው የሆነ ምን አስደበቀሽ? ለጋለሞታ ሴት ያለን ጥላቻ ስለነገርከኝ ያ የኔ ምክንያት ለእኔ ደግሞ እውነት ነው። አይሽ አንድ ገላ መልመድ አቅቶኝ ሳይሆን ለምጄና ወድጄ ማፍቀር ስጀምር እንደዚህ አይነት ከኋላ የሚመጡ ድብቅ ማንነቶች ናቸው ፍቅር የለም ያስባል። እኛ ሙሉ ሰው ተናዳል። ምን ያናድደኛል? ያና ድብቅ አልመሰልሽኝ። አመላቸው ብርቅ ባይሆን አንተም እኮ ጓደኞቼ እንድነካካ አልነገርከኝ። እሱ ካንቺ በፊት የሆነ ነው ሳለም ሳላውቅሽ። ልጄም እኮ ካንተ በፊት ነው። ነገርኩ አልነገርኩ ምን ይጠቅማል? ድፍረቱ ደግሞ እዚህ ድረስ ይመጣል እንዴ? ትንሽ አያፍርም? ምን ያሳፍረዋል? ምን ያሳፍረዋል ትላለች እንዴ? ደግሞ አይልሽ ወክስ ምንድነው? እንዴ ማን ነው እሱ ነው ያመጣው? ይሄ ወረቀት እኮ ነው። ወይኔ አምላኬ! ወይኔ አይሻልም? የአዲስ አበባ ልጅ መሆን ብቻ አይደለም እርፍና ለሰው መልካም ማድረግ ነው አሪፍነት። የሚስቴ ጓደኛ ነህ አሉ። መንገድክን ካወቅከው ና ልሸኝ። አመሰግናለሁ። በእግሬ ሄዳለሁ። እንግዲያውስ ባለትዳር ስለሆነች እግር እንዳመጣልህ ባትራመድ ጥሩ ነው። እየመረጥክ ሂድ። እርግጠኛ ነህ ባለቤቷ ነህ? አይደለም አለች እንዴ? ህጋዊ ፊርማችን ቢቀደድም የልጄ እናት ነች። አየህ ማንነቷ ገብቶ በንጹህ ፍቅር ሳይሆን በቀደድከው የ80 ወረቀትና ያን በመሰለ አንበሳ ልጇን ልታስራት የሞከርከው እንጂ ምንም ባለቤቷ ይሁን አይመስልም። አንተ ምን አውቀህ ነው እንደዚህ አፍን ሞልቶ የምትከፍተው? እኔ እናንተ እንታወቃለን። ኦኬ አንተ ለጎማ መንገድ ምረጥለት፣ እኔ ደግሞ ለእግር ያቀበታል። ጥጃ የአቶ ቢኒያም ወዳጅ ነህ? አይደለም። ቆይ የዚህን ያህል የሚያፈቅራት ከሆነ ታዲያ መጀመሪያውኑ ለምን አልተ እንዴ አልተኛው? እርቦክ ነው አምሮ በኩል ልታብል አዳም ጅሉ ትዝ ብሎኝ እኔ እንጂ ሊያርገኝ ሔዋን ያሳሳተችው። አይ በልኩ አይቃኘችው። በሰላም ነው? አሁን እንኳን ስደውልሽ ስልክሽን አታነሽም ነበር። ከባለቤቴ ጋር ስለ ፍቅር እያወራን ነበር። ለሞኑ በፍርድ ቤት አስወስኖ ነው የወሰደብሽ?
አይደለም። ታዲያውንም እኮ መከራከር ይቻላል። ወይ ክርክር ስለማታውቀው ነው። ሰውዬው በምንም ይረታ አይደለም፣ ሰይጣን ነው። ስለማልፈልግ በይ እንጂ ሰይጣንም እኮ ይበላ ያለበት። አዎ አልፈልግም። ልጄን አጥቼ መኖር አልፈልግም። ለምን ትቆጫለሽ? እንዴት ነው የምትናገረው? ቆይ አንተ ከኔ ምንድን ነው የምትፈልገው? የሽንፈቴን ሚስጥር ለይቼ ባላውቀውም በመውደዴ ግን አልጸጸትም። አትሸነፍ። ፈልጌ ነው ብለሽ ነው? ፍቅር የለም ይል የነበረው ልብህን አበርታው። አለ ብለሽ ነበርኩ። የአንጀቴን ነው ያልኩ፣ የእናትነቴን ፍቅር። የልብሽስ? የሴትነትሽ? ሚዛኑን ስለማይደፋ የለም። የወደዱትን ገላ የበግ ለምድ ለብሰው ከከበቡት ተኩላዎች ጠብቀው ይንከባከቡታል እንጂ ፍቅርን ለማያቀጣጥል ተራ የስሜት ግልቢያ አይጋብዙትም። ይሄን ደግሞ ካንቺ ተምሬያለሁ። ሻብሬ ክልተኛ ግድ የለም። የንጋቱ ውበት የሆኑትን የአዋፍ ዝማሬ በሰላም እንዳዳምጥ ፍቀጅልኝ። ግቢ እናቴ። የክልል የዘወትር አድማጫችን የሆነው ነብዩ ግርማ ፍቅር የለም አትበይ በሚል ርዕስ የሰራውን ግጥምና ዜማ ድምፃዊ ኃይሉ አመርጋ እንደሚከተለው ሰምተናቸው ነበር። አድምጠን እንመለስ። ፍቅር የለም አትበይ አፍቅሮ አበሳውን ሲያይ የወለደው ግጥምና ዜማ ጽናታተሽ እንጂ ላንቺ ተበርክቷል ለታመነው ታምኖ ሕያው በረጋበት በደል አይሆንም ሞይ ፍቅር የለም ማለት ፍጹም ድፍን ሀሳብሽን ሳትፈልጊው ማጣትሽን ለምላለም ያለወቅሽው አንቺ ያለሽ ፍጹም ድፍን ሀሳብሽን ሳትፈልጊው ማጣትሽን ለምላለም ተወሪያለሽ ያለወቅሽው አንቺ ያለሽ ፈክቶ በጠራው ሰማይ ዓይንሽን ሳይ ታዘብኩት ሳያቅ ሲፈር በፍቅር ላይ ፈክቶ በጠራው ሰማይ
ለምንድን ነው የምቀር? ሚስቴ ነሽ? ቆይ ማን ነኝ ነው የምትይኝ? ቀስ እያሻጠች እንዴ? ምን ሆነሻል? አቅለሽልሽ ግቢና ትፊያው። ማንነት እኮ ነው ያቅለሽልሽ። የት ሂጄ ልጥፋ? ምን እያልሽ ነው አንቺ? ከክፋት ጋር ወደ ገሃነም መንደርደር አስጠላኝ። አፍሽን አትክፈች፣ ሰው ፊት ነው ያለን። ቢገባሽ ከቆሻሻ ያነሳዎች መልአክሽ እንጂ ሰይጣን አይደለም ወደ ገሃነም የሚወስድሽ። እና እንጂ ገንዘብ ሊና እንደፍነው ቀንድ ያበቀለልሽ ሰይጣን። ሰው ፊት ነው ያለን። ለሰው ክብር ሲኖር አይደል እንደምትከበረው? እስከዛሬ የቻልኩ ለልጄ ሲል ነው። ካሁን በኋላ ግን አፍንጫን ይዤ በህግ እቀበልሃለሁ። ሰይጣኔን እያመጣሽ ነው። መች ተለይቶ ያውቅና መኖሪያው አይደለ ህይወት። ለሰው ልጅ ክብር ይኖርሽ። ምንድነው? አመት ባሉን ሐሳብን ቤተሰብን ጠይቅ ብለን አዲስ አበባ ሄደለም ልጅቷን አናናግራት። በጣም አሪፍ ሐሳብ። እልሁ ወደ በረኪና ሳይቀየርበት ቶሎ ብለን ብንሄድ ይሻላል። እሷ እሺ ትበለን እንጂ እዛ እንደደረስን እግሯ ስር ድፍት እንላለን። እሺ ካላለችን አንነሳ። አየ ግን አይደል አድራሻ የመቀበል ጥሩነቱን። አዎ ወግ ወይ አዲስ አበባ ወይ አራዳ ሆይ እንደሱ ማዳይ እንዳንቻለው ወይ አዲስ አበባ ወይ አራዳ ሆይ እንደሱ ማዳይ እንዳንቻለው አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ እንዴት ነሽ ልበልሽ እንዴት ነሽ በሞቴ ላጫውትሽ በስሱ ውስኪ ሳይዝልን ጉልበቴ ዜማ አዲስ አበባዊ ጨዋታው ያራዳ ወንጆ አይቶ ያለፈ ቀረበት ተጎዳ ቁጭ በል። ይሄ ቤት ውርስ ነው፣ ኪራይ ነው። ውርስ ነው፣ ኪራይ ነው። ያዙ ተጫወቱ። ቤተሰቦቿ እርሷት ሞተው ነው። በምን አወቅ መሰለኝ። አምላክ ለአዳምና ለሔዋን ምድርን እንዲገዙ በፈቀደላቸው ጊዜ ምንድን ነበር ያላቸው? ብዙ ተባዙ። አዎ ብዙ ተባዙ፣ ምድሪቷን ሙሉዋት ነው ያላቸው። አየኸው የዚህን ቃል ክብደት። እንዴት ሰውን የሚያክል ታላቅ ፍጥረት ከማታየው ሕዋስ አንጾ ሕይወት እንድትቀጥል የተደረገበት ቃል፣ ደስ የሚል ቃል። እኔ ግን በሰማሁት ቁጥር ሐዘን እንጂ ደስታ ጥሮብኝ አያውቅም። ምክንያቴን ደግሞ ታውቀዋል። ከልብ ከሆነ መውለዷ ፍቅርን ያጠናክረዋል እንጂ አይጎዳው። መጪውን አዲስ ዓመት በሰላም እንለፍና እንማከራለን። ለአሁን ግን ይብቃል። እና እዚህ ውስጥ ነው የምትኖሩት? አንዳንዴ እዚህ ሲከራይ ደግሞ ሌላ ቦታ። ሲከራይ ማለት ገዝታውስ እኮ ነው። ተከራዮች ሲመጡ እንለቃለን። ለምንድን ነው የምትለቁት? እናንተ ስንት ነው የምትከፍሉበት? ኧረ እኛ አንከፍልም። ይሄ እኮ ነው ምኑ ቤቱ። ይኸዋ አንድም ቀን የምልህ ነገር አሰማኝ። ስልኳ ስዊች ነው። የት ሄዳ ነው? የት ትሄዳለች? ትመጣለች። አመሏ ነው። እዚህ እኔን ሳትል ስልብ የምትለው ነገር አላት። ተጫወት። ወይኔ ቻይኔ ጀርባዬ እንዴት ቅስፍ አድርጎ እንደያዘኝ። አብነት አቤት። ማሸት ትችላለህ? አዎ። ሎሽን ላምጣ? እንደውም ውስጥ ይሻላል። መልሰው ምኑን? አይ ምንም።
ፊልሙ ደስ አይል? በጣም መብራት ማጥፎና እንዴ ይጥፋ። እንኳን አደረሰዎት ካይዘው። እንኳን አብሮ አደረሰልኝ። በዓል አስመስለውት ይለን። ይቺን እኮ ለቁርስ ብዬ አሰርቻት ነው ይዤለት የመጣሁት። አይ ምን አጨቃቀረ ይሄ ልጅ። ቆይ እንደውም ሳል አምጣና እንቃመሳት፣ ቁርስ ሆነናለች። እስቲ ቆይ የምንመካከረው ጉዳይ አለ። እስቲ አረፍ በል፣ ቁጭ በል። ምን ነው ጋይዘው፣ ችግር አለ እንዴ? እጄ ማቷ ነገር ደስ አላለች። አይ ጋይዘው አይጨናነቁ፣ ሁሉም ነገር ሲቀር ይቀር የለ። ቢሆንም ልጅ መውደድህን በደንብ ልታሳያት ይገባል። ለሱማ መች እድሉን አግኝቼ። ለዛ እኮ ነው በርታ ይመል። ኧረ ችግር የለውም ጋይዘው፣ የወደዱትን ሰው ማጣት እኮ ገና ያልተጀመረ። ያው ዝም ብዬ ብተው ነው የሚሻለው። አይ ልጅ በሷ በኩልም ያለውን ነገር መረዳት መቻል አለብህ። መልካም በዓል። እሺ ልብ ካልወሰነ እኮ አፍ መዋሸቱ አይቀርም። ለነገሩ እኮ አይወዳት፣ ዝም ብሎ በልጅና በገንዘቡ እያስፈራራት እንጂ እኮ ለሷ ፍቅር የለውም። እርግጥ ነው እኔም ባለጌ ነኝ። ከሷ ጋር በሆነ ኖሮ መስተካከል አያቅተኝም። ከዚህ በፊት ለየትኛውም ሴት ተሰምቶኝ የማያውቀው ስሜት ነው ለሷ የሚሰማኝ። አፍቅሬያት ነበር። እሷም ትወዳለች። እኔ ነኝ እንጂ መወዳት እሷ አትወደኝም። ትወዳለች። አትወደኝም። እንደማልወድ በምን አወቅ? የልብሽ ፍቅር ሚዛን እንደማይደፋ ነግረሽኝ ነበር። የእናትነትን ህመም ለመረዳት የጣረ ልብ ደግሞ ሲከተሉት አይሸሽ። በምን ልመን? በሷ በኩልም ያለውን መረዳት መቻል አለብህ። ህመሜ ሽንፈት አይገባ። አዲስ አበባ ድረስ ልናናግራት ሄደን ነበር፣ ግን አላገኘናትም። ወንዴ ብትዋት ነው የሚሻለው። ቅርብ በቃ አንተ አላላት። በዛ ላይ ደግሞ እኮ ባለትዳር ናት። ባለትዳር ናት። አይገርምህም? ግን የሰው ልጅ ድብቅነት። ስለማን ነው የምታወሩት? እጆቹት ድሮም እኔ የምልህን ነገር አሰማኝ። አንተ አይደል እንዴ ትዳር እንኳን አደረሳችሁ የነበረው? እንኳን አብሮ አደረሰን። ራስ አይደል እንዴ ዝም ብለህ ለምንድን ነው የምትጨቀጭቀኝ? እነሱ ተዋደዋል፣ አይለያዩም አልኩህ አይደል? ወይኔ እዚህ ስንመጣ ደግሞ እናገኛታለን አላልኩም ነበር? ብያለሁ አላልኩም? ሄሎ እቹ ተናግሪያት። ሄሎ ፖሊስ? የምን ፖሊስ? ልጄ ምን ሆነ? ሄሎ ምን? እንኳን አደረሰ። የአውደ ዓመት መልካም ምኞቴ እንደተጠበቀ ሆኖ በመንግስት ከፍተኛ የታክስ ማጭበርበር ወንጀል በቁጥጥር ስር ውለሃል። ምን እያልክ ነው አንተ? አቶ ቢኒያም ሀገር የምታርገው ደሟ እየተመጠጠ ለይምሰል በሚወረወርላት ምጽዋት ሳይሆን እንዳንተ አይነቱ የጉያ ተባይ በአግባቡ ሊወገድላት ሲችል ብቻ ነው። አንተ ውሻ!
ልጄስ መጀመሪያውን ወደ ህግ አለመምጣትሽ እንጂ በወለድሽማ ማልቀስ አይገባሽም። ለእግር መንገድ ምረጥለት። ወይ በዚህ ወይ ወጣ በልጅ በሚል የአምላክ ጸጋ የቃልነት የነፍስ ዋጋ እውነተኛው የፍቅር ከልብ እንጂ ካንገት የለም